አልቻልኩም አሁን ስለዚህ ግባ ወደ ቤቴ ጌታ ሆይ ከራሴ አላቀኝ ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም ጥሩ ጌታ ልሆን አልቻልኩም ጥሩ መሪ ልሆን አልቻልኩም ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም ስንፍና ይዞኛል መሽቷል ነገሮች ጨልመዋል ሞት ነው የሚሸጥ ራስህን አጥፋ ነው የሚለኝ በተለይ በዚህ ዘመን ስለዚህ ጨልመዋል እኔ ምንም ተስፋ የለኝም እግዚአብሔር የሚታየኝ ተስፋ የለም ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም በራሴ ተስፋ ቆርጫለሁ በእናት አባቴ ተስፋ ቆርጫለሁ በሰው ተስፋ ቆርጫለሁ ጌታ ሆይ በጣም ያሳዝነው በአንተም ተስፋ ቆርጫለሁ ግን እጠይቅሃለሁ መሽቷልና ከማጋድር ከኔ ጋር ከኛ ጋር አይደል ጋብዙት ወደ ቤታችሁ ወደ ጨለማው ክፍላችን እንጋብዘው ወደ ልባችን እንጋብዘው ክርስቶስ እጃችን አሳልፈን እንስጠው ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር አሁን ግን አልቻልኩም ስለዚህ ተስፋ እንዳትቆርጡ በየትኛውም ህይወት መንገድ እግዚአብሔር የማያሳልፈው የማይሽረው ቁስል የለም መማር ያስፈልጋል ቃል እግዚአብሔር በጣም ነው የሚቀይረው ለምንድነው እንደዚህ ሆንኩት ለምንድነው ይሄን መተው ያቃተኝ ለምንድነው ይሄ ነገር አልሳካ ያለኝ ካላችሁ ስላልተማሩ ሞትን ምንመኘው እኮ ለዛ ነው በሞት ማረፍ ምንፈልገው እኮ አይናችን ተገድሉብን እግዚአብሔርን ማየት አልቻለም እንኳን ሰው እሱም የሸሸን ይመስለናል እንኳን እናትና አባቶቻችን እግዚአብሔርም የተወን ይመስለናል ጊዜው ያስፈራል የፈራነው እግዚአብሔር አብሮን ስለሌለ ስላላስጠጋነው በጨለመው በፈራው ልባችን ውስጥ እግዚአብሔርን ስላላስገባነው ሰው እግዚአብሔር ካለው ሁሉ ስላለ ቀደም እንዳልኳችሁ እንደ ሙዳችን ነው የምንቀያየር ከደበረን እንተዋዋለን ደስ ካለን እናዳምጣለን ግን በየለቱ ቃል እግዚአብሔርን የሚማር ሰው ይደናል አንድ ቀን ለዛ ነው ቅዱስ አፈወርቅ ዝም ብለህ ተማር ባትለወጥም ተማር ባይገባህም ተማር ያለው ተዛ ይላችሁም አንድ ልጅ በደንብ እናውቀዋለን ይሄን ስቶሪ እንግዲህ ሄዶ አያቱን አባቴ እንደው በቃ ብል አቃተኝ መጽሐፍ ቅዱስ አነባለሁ ቃል እግዚአብሔር ማራን አይገባኝም መለወጥ አልቻልኩም እና ምንም አይነት ፕሮግረስ ራሴ ላይ አልቻልኩም ምንም ለውጥ ላይ አልቻልኩም አላቸው ሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት አዎ ቅርጫት ይታያል አዎ ከሰሉን አራግፈውና በቅርጫቱ ውሃ ይዘና አሉት ከወንዝ ምን ይዘና በቅርጫቱ ውሃ ይያዛል ለምን ስለሚያፈስ አይደል ብዙ ቀዳዳ ስላለው እንዴ አባቴ አይዝም እኮ ዝም ብለህ ሞክር